በመንፈሳዊ ሕይወታችን ውስጥ የራሳችንን ጉድለት ድካምና ኃጢአት እየመረመርን ንስሐ በመግባት እንዳንበረታ እንቅፋት የሆነብን ራሳችንን ሳናውቅ እንዲሁም ማንነታችንን ሳንፈትሸው የሌሎችን በደል እያወራን በእነርሱ ላይ መፍረዳችን ነው። ደካማው የሰው ልጅ ሁል ጊዜ በወንድሙ ላይ በሰው ላይ ስለሚፈርድ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ሲል አስተማረ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የዲያቆን ያብስራ ዩቲዩብ ቻናል ተከታታዮች በወደደን ባፈቀረን በእግዚአብሔር ፍጹም ሰላም እንደምን ቆያችሁ? አሜን። መመስገን የባሪው የሆነ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነና የተወደሰ ይሁን። እመቤታችን ቅድስት ድንግል ማርያምም ክብር ምስጋና ይድረሳል። እግዚአብሔር አምላክ ቢፈቅድ ዛሬ የምንመለከተው በማቴዎስ ወንጌል ምዕራፍ 7 ከቁጥር 1 እስከ 5 ያለውን ኃይለ ቃል ይሆናል። እንግዲህ ኃይለ ቃሉ ምን ይላል የሚለውን ስንመለከት እንዳይፈረድባችሁ አትፍረዱ፣ በምትፈርዱበት ፍርድ ይፈረድባችኋል፣ በምትሰፍሩበትም መስፈሪያ ይሰፈርባችኋል። በወንድም ዓይን ያለውን ጉድፍ ስለምን ታያለህ? በዓይንህ ግን ያለውን ምሰሶ ስለምን አትመለከትም? ወይም ወንድምህን ከዓይንህ ጉድፍ ላውጣ ፍቀድልኝ እንዴትስ ትለዋለህ? እነሆ በዓይንህ ምሰሶ አለ። አንተ ግብዝ፣ አስቀድመህ ከዓይንህ ምሰሶን አውጣ፣ ከዚያም በኋላ ከወንድምህ ዓይን ጉድፉን ታወጣ ዘንድ አጥርተህ ታያለህ የሚል ኃይለ ቃል እናገኛለን። እንግዲህ ዘመናቸውን ሁሉ የሰውን ኃጢአት በማየት ስህተታቸውን በመፈለግ የተጠመዱ ነገር ግን ራሳቸውን ለማየትና ማንነታቸውን ፈልገው ለማግኘት ጊዜ የሌላቸው አንዱን ሲያጸድቁ አንዱን ሲኮንኑ ግማሹን ገሃነም ግማሹን ገነት ሲያስገቡ የሚውሉ የሚያድሩ ብዙ ናቸው። ክርስትና የወንድምን የኃጢአት ጉድፍ በማጉላት መጠመር ሳይሆን ሁል ጊዜ ራስን ማየት ነው። አዎ የማይበድል የማይሳሳት ዘመኑን ሁሉ ኃጢአትን ሳይሰራ መኖር የሚቻለው አንድም ሰው እንኳን የለም። መጽሐፍ ቅዱስ ምን ይለናል? ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም እያለ በአንደኛ ዮሐንስ ምዕራፍ 1 ከቁጥር 8 ላይ እናገኛለን። ትልቁ ነገር ኃጢአት የለብኝም እኔ ንጹሕ ነኝ እንዲሁም ጻድቅ ነኝ እያለን ራሳችንን ኃጢአታችንን ባለማወቅ ከፍ ከፍ ማድረግ ሳይሆን ኃጢአተኛ መሆናችንን በደለኛ መሆናችንን እግዚአብሔርን እንደበደልን አውቀን ንስሐ መግባት ነው። ኃጢአተኛው የሰው ልጅ ኃጢአተኛ ነህ ኃጢአተኛ ነሽ ብሎ መፍረዱ ራሱ ላይ ፍርድ ከመከመር ውጪ ሌላ ምን ብልጫ አለው? አዎ የምድር ዳኛዎችን ብንመለከት የሚፈርዱት ዝም ብሎ አይደለም። አንድ ሰው ካጠፋ 20 ዓመት አይፈርዱበትም፣ 5 ዓመት አይፈርዱበትም። ነገር ግን እንደየ ኃጢአቱ እንደሰራው በደል ተመልክተው ዋስ ጠርተው ዋስ ጠይቀው ይፈርዱበታል። እኛ ዛሬ ላይ በወንድሞቻችን በእህቶቻችን ላይ ስንፈርድ ምን ያህል አውቀናቸው ነው? አንተ ሎሌ በሌላው የምትፈርድ ማነ? እርሱ ቢወድቅ ወይም ቢቆም ለገዛ ጌታው ነው። ነገር ግን እግዚአብሔር ሊያቆመው ይችላልና ይቆማል ይላል ሮሜ 14 ከቁጥር 4 ላይ። ስለዚህ እኔ ማን ነኝ ብሎ ራስን መጠየቅ ትልቅ ነገር ነው። እውነትም በኃጢአተኛው እውነትም በዘማዊው እውነትም በሰካራሙ የምፈርድ እኔ ማን ነኝ? ከእርሱ የተሻለ ምግባር አለኝ ወይ? አዎ ጾም አልጾመም ባል አላከበረም ብለን በሚበላ ወንድማችን ላይ እንፈርዳለን። እኛስ እየጾምን የምንሰራው ከእነርሱ የተሻለ ምግባር አለን ወይ? ሱሪ በለበሰች ጥፍር ቀለም በተቀባች እህታችን ላይ ምሕረት እንደሌላት አድርገን እንፈርዳለን። እኛስ ቀሚስ የለበስን ከእርሷ የተሻለ ሕይወት አለን ወይ? ስለዚህ ሰው ላይ መፍረድ ቀላል ነው። ነገር ግን ራስን ማየትና በራስ ላይ መፍረድ ትልቁ ነገር እሱ ነው። አዎ የወደቁ እኮ ተነስተዋል። ጴጥሮስን ብንመለከት ጴጥሮስ በጊዜው ይደርስብኛል ብሎ ከሚፈራው መከራ ለመትረፍ ብሎ ጌታችን ኢየሱስ ክርስቶስን ክዶት ነበር። ነገር ግን ከኋላ ያለቀሰውን እንባ ጌታችን ኢየሱስ ክርስቶስ ተመልክቶ ንስሐውን ተቀብሎታል። ጳውሎስ እኮ ክርስቲያኖችን እያሳደደ
ልክ ለወንጌል እንቅፋት የሆነ ሰው ቢሆንም ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በተገለጸለት ጊዜ እውነቱን ተረድቶ ወንጌልን መልእክታትን ሊጽፍ ችሏል። አዎ ኃጢአተኛ ብለው በድንጋይ ሊወግሯት የከበቧትን ያችን ሴት ጌታችን መድኃኒታችን ኢየሱስ ክርስቶስ መመለሷን እንጂ የቀድሞ ኃጢአቷን ሳያስብባት ይቅር እንዳላት ዛሬ ላይ እኛም በወንድሞቻችን በእህቶቻችን ላይ መፍረድን እናቁም። እግዚአብሔር አምላክም ሚለን ይህንን ስለሆነ ወንድማችንን ጠልተን እንዴት አባታችን ሆይ ብለን እግዚአብሔርን ልንለምን እንችላለን? ስለዚህ በወንድማችን በእህታችን ላይ አንፍረድ። እግዚአብሔር አምላክ በወንድማችን በእህታችን ላይ ሳንፈርድ በንጹህ ሕሊና በንጹህ ማንነት ስጋው ደሙን ተቀብለን ንስሐ ገብተን እንድንኖር እግዚአብሔር አምላክ ሁላችንን የሚርዳን። ይህንን ቻናል ለሌሎችም ሼር በማድረግ ሰብስክራይብ በማድረግ እንድትደግፉኝ በእግዚአብሔር ስም እጠይቃችኋለሁ።